Hana Media, Hana Media. Hana Media, Hana Media. ሰላም ጤና ይስጥልኝ ውድ የዩቲዩብ ተከታታዮች እንደምን ቆያችሁ? ዛሬ አዲስ የዩቲዩብ ቻናል ክሬት እንዴት እንደምናደርግ አብረን እናያለን። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ክሮም ላይ እንገባና ፕሮፋይላችንን ስንነካ ከታች አድ ኒው አካውንት ምትሏን እንመርጥለታለን። ከዛ ኮንፈርም ምትሏን እንነካና ወደ ውስጥ እንገባለን ማለት ነው። ከዛ ዩዝ ኒው አካውንት የምትለውን እንመርጥና ክሬት አካውንት ከዛ ፐርሰናል አካውንት እናደርገዋለን። መጀመሪያው ላይ የራሳችሁን ስም ትጽፋላችሁ። እኔ በራሴ ስም ስለሆነ እሉ ብዬ ጻፍኩ። በሁለተኛ ላይ የአባቴን ስም አስገባው ማለት ነው። ስሙን አስገብቼ ከጨረስኩ በኋላ ኔክስት እለዋለሁ። የመጀመሪያው ላይ ዴት የሚለው ላይ ቀናችሁን የተወለዳችሁበትን ቀን፣ ሁለተኛው ላይ የተወለዳችሁበትን ወር፣ ሶስተኛው ላይ ደግሞ የተወለዳችሁበትን ዓመተ ምህረት ታስገባላችሁ። ከዛ ጾታችሁን ወንድ ወይም ሴት መሆናችሁን ትለዩና ኔክስት ትላላችሁ። ኢሜይላችሁን እዚህ ጋር ያስመርጣችኋል። እኔ በራሴ ስም እንዲሆንልኝ ስለፈለኩኝ እሱን መርጫለሁ ማለት ነው። ስጨርስ ኔክስት። እዚህ ጋር አጠናክራችሁ መስጠት ያለባችሁ የኢሜይላችሁን ፓስወርድ ታስገባላችሁ። አስገብታችሁ ከጨረሳችሁ በኋላ ኔክስት ትላላችሁ። እኔ ያለሁበትን ሀገር ስልክ ቁጥር ያመጣል። ማለትም እኔ የምኖረው ዱባይ ነው። የዱባይን ስልክ ቁጥሬን አስገባለሁ። እናንተ ግን የምትኖሩበትን የሀገራችሁን ማስገባት ትችላላችሁ። እኔ ያለሁበትን ስልክ ቁጥሬን ሞልቻለሁ ማለት ነው። እሱን ከጨረስኩኝ በኋላ ኔክስት የምትለዋን እመርጣለሁ። ከዛ በመቀጠል እንደዚህ ይመጣል። አሁንም ኔክስት ትሉታላችሁ። ይሄኛው ህጉ ነው። አያግሪ ትሉታላችሁ። ከቻላችሁት ግን አንብቡት። እዚህ ጋር የጂሜል አካውንታችንን ከፍተን ጨርሰናል ማለት ነው። ይሄንን ካደረግን በኋላ ክሮም ላይ እንገባና google.com ብለን እንጽፋለን። ከጻፍን በኋላ ከላይ 6 ነጠብጣቧን እንነካለን። ከዛ አካውንት የምትለዋን እንመርጣለን። ከዛ 2 ስቴፕ ቬሪፊኬሽን ኮዳችንን እንሞላለን ማለት ነው። ኦፍ የነበረችዋን 2 ስቴፕ ቬሪፊኬሽን ኦን እናደርጋለን። ከዛ የኢሜይላችሁን ፓስወርድ ስለሚጠይቃችሁ የከፈታችሁበትን ፓስወርድ ታስገቡና ኔክስት ትላላችሁ። ቱ ስቴፕ ቬሪፊኬሽኑ ኦን ሆኗል ማለት ነው። እዚህ ጋር የሚጠይቃችሁን በአጠቃላይ ማጠናከር አለባችሁ። ኢሜይላችሁ ጠንካራና ሰዎች ሀክ እንዳያደርጋችሁ ማድረግ ያለባችሁን የሚጠይቋችሁን ፎርም እንዳለ ትሞሉለታላችሁ። እኔ ስልክ ላይ የመጡት እነዚህ ስለሆኑ እነሱን በአጠቃላይ እየሞላው ቬሪፋይ ያደርጋለሁ ማለት ነው። እናንተም የሚመጡላችሁን የሚጠይቁላችሁን እነሱን ፎርሞች በመሙላት ታጠናክራላችሁ። ስልክ ቁጥርም ማስገባት ትችላላችሁ። ክሮማችሁ ላይ ያለው ፓስኬ እሱንም መጠቀም ትችላላችሁ። እዚህ ጋር ፓስወርድ ይጠይቃችኋል። ማለትም ከመጀመሪያው ከተጠቀማችሁበት ፓስወርድ የመጠባበቂያ ፓስወርድ ማለት ነው። እሱን 2 ጊዜ ከሞላችሁለት በኋላ ይቀበላችኋል ማለት ነው።
በእንደዚህ አይነት ፎርሞቹን ማጠናከር ትችላላችሁ። ፓስኪ ጠይቆኝ ነበረ። እሱንም ስካን አድርጌ ተቀብሎኛል ማለት ነው። ፎርሞቹን ስትሞሉ የሚጠይቋችሁን ፎርሞች ስትሞሉላቸው ከዛ ኮንፈርም ወይም አይ አግሪ የሚለው ነው እናንተ ጋር የሚመጣው። የሁሉም ስልክ ላይ የሚመጣው የተወሰነው ይለያያሉ ማለት ነው። ያንን በማድረግ እየተጠነቀቃችሁ የሚጠይቃችሁን ፎርሞችም እየሞላችሁ ቱ ስቴፕ ቬሪፊኬሽኑን ማጠናከር አለባችሁ። የኔን በዚህ መልኩ ካጠናከርኩ በኋላ እኔ ጋር የምፈልጋቸው ማጠናከር ያሉብኝን ብዬ ያሰብኳቸውን ኢሜይሌን አጠናክሬ ፕሮፋይሌ ጋር ሄጄ መጠባበቂያ ሪከቨሪ ኢሜይል አስገባሁኝ ማለት ነው። ኢሜይሌን ካስገባው በኋላ ሴቭ አደርገዋለሁ። ብትችሉ እናንተ ይሄኛውን ዋናውን አካውንታችሁን ሴቭ እዚህ ጋር ሪከቨሪ ኢሜይልን አስገብቼ ቬሪፋይ ማድረጌን ጨርሻለሁ። ቀጥታ መንገባው ወደ ዩቲዩባችን እንሄዳለን። ዩቲዩብ ላይ እንገባና ፕሮፋይላችን ጋር እንሄዳለን። ከዛ አዲስ የከፈትነውን ኢሜይል ክሬት ያደረግነውን ቬሪፋይ ያደረግነውን ስሙን እዛ ላይ ወደ ታች አድርገን መርጠን ወደ ውስጥ እንገባለን። ከዛ አሁንም ፕሮፋይላችንን መርጠን ክሬት ቻናል የምትለዋን እንነካለን። ከዛ ክሬት ቻናል ላይ የመጀመሪያው ኢሜይል የከፈትንበትን ስም ስለሚያመጣልን እኛ የዩቲዩባችን ስም የቱ እንዲሆን የመረጥነውን እዛ ላይ የእስክሪብቶ ምልክቷን በመንካት ስሙን እንቀይራለን። ስሙን እኔ የልጆች ዓለም ብዬ ለመሰየም ስለፈለኩኝ ስሙን አጠፋና የራሴን የምፈልገውን ስም እዛ ላይ ጽፍለታለሁ ማለት ነው። ጽፌ ከጨረስኩ በኋላ ሴቭ ላለው እንደገና ዩዘር ኔም አለው። ዩዘር ኔሙ ደግሞ እኔ በመፈልግበት አድርጌ መርጬ ጽፍና ሴቭ አረጋለሁ። ስለዚህ አሁን ላይ ይሄንን ስለጨረስኩኝ ክሬት ኤ ቻናል የምትለዋን ነቅቼ እጠብቃለሁ። ትንሽ ጊዜ ስለሚወስድ ስልካችሁን ወደ ታች ሸርተት ስታረጉ ዩቲዩብ ቻናላችንን ከፍተን ጨርስን ማለት ነው። ቪዲዮን ከወደዳችሁ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። ሀሳብ አስተያየት ካላችሁ በኮሜንት ላይ አስቀምጡልኝ። Hana Media. Hana Media. Hana Media. Hana Media.